ካቶክ ልታናው አጉርሻ ቆይ አሁን ደርሽበት ታጋ በትክክል እንዱ ድምጽ ነው በላች እንዴ በይዝልሽ ብዬ ነው እንዴ በመከራ ሌላ ነገር ሲቀበል ጉርሻ ይላልኝ ነው አንከረፈፍሽው ናተ በጣም ፈጥና ነው እንደ እየመጣች ያለችው እንትሽ ምትሰማው ናይስ እኔ ያው ሰይፉ ካንተም ጋር በአንድ ወቅት ቅመናል የምታስታውስ ከሆነ ሆሊውድ ጋዜጣ በምታዘጋጅ ሰዓት እኔም ሌላ ጋዜጣ ላይ ያዘጋጅ ነበር። ግን ያኔ አንተ የማቆም ማሰላሰል ውስጥ ነበርክ። ፊት ለፊት ነበር አብረን ተቀምጣው በቃና አትነካውም ነበር ጫቱንም እና ያኔ አምልጠ ወጣ። እኔ ግን ተዘፈኩበት። በጣም ረጅም ዓመት ወደ 28 ዓመት ነው የቃምኩት። የቃምኩ ጫት እንደው በሄክታር ቢለካ ባሌ ጎባን ያክላል። ቶም ከእናትህ ጋር ነው የምትኖረው? አዎ እናቴ ላለፉት 28 ዓመታት እንቅልፍ አልተኛችም ማለት ይቻላል። ምክንያቱም እኔ በጣም አቃቃሚ አስፈሪና ጨካኝ አቃቃም ነው። እኩለ ሌሊትም አይበቃኝ የሌሊት ፈረቃ አለ። አንዳንድ ጊዜ 9 ሰዓት ቀሜ ቤት መጣና እንደ ኳክብት ተመራማሪ በራፍ ጋር ቆማለሁ እና ብዙ ነገር ነበር የሚጫወትብኝ የነበረው። በፕሮግራመር አልነበርኩም። ለቅሶ ወደ 37 ለቅሶ አራስ ሰጣጥ መድኃኒዓለም ምን እሺ ግን ከታቁ ወድ ያለ ነው ያለበት ባይዚ ያብልታ ኤቭሪባዲ ጋይስ በደንብ ዝቅ አድርገው በደንብ ይተከመረ በጣም በቃ አስማ ራቼ ላለመቃጣት ጋር ማለት ነው እንትን ራቼ ላለመጣት እኔ ራቼ ቅጣት ካላወቅ ማለት ራቼ ለምን ቅጣት አያውቅም? ቆይ ያንን ቅጣት ላሳየራችሁ። እሺ ይታያችኋል። አንተ ወደ ጎኑን እንደዚህ ወደ ጎን እንደዚህ ወደ ጎን አይደለም የጎን አይደለም። ኧረ በላይ ካላችሁ ደውሉና አስመጡት። ወደ ጎን አይደለም እኮ እሺ ተቀጣ። እሺ በላችሁ ተቀጣ። ዛሬ ምን እንደካያችሁ ከዚህ ሁሉ ሰው ማለት እኔ ብቻዬን ተቀጥቼማ አለቃችሁም ጋይስ ደውሉ። አረኛ እግዚአብሔር አረኛ ምን እንቀጣለን ያማልን ያይከፈታላ እሺ ነው ያማልን ልክ ነህ። እግዚአብሔር ልክ ነው። እንደዚህ ነው። ልክ ነህ እኮ ግን አንገት መውጣት አለበት እኮ ይሄ ማለት ምን መሰለህ አሁን እዚህ ጋር አይነት ምን መሰለህ ይወጣል። ትክክል ራቻችንም አንተ አችልም ዝም በል አንተ እሺ አይችልም። እሺ ዝም በል እኔ ያየው ነው። ቆይ አንዴ ራቼ ቆይ አንዴ ሶሪ ያውኑ አቀጣጥ ማለት ከስር ከላይ ገብቶኛል። ስለዚህ ምን ማድረግ አለብኝ? ተቀበል። ለምን እኔ እግዚአብሔርን በላቸው። እግዚአብሔርን እቀጣለሁ። አንተ ሰራው ወደ ጎኑ እስቲ በላቸው። ወደ ጎኑ እንደዚህ አይደለም ካልሆነ እኔ እናቴን ማለት ነው አይደለም ማለት you have to put your hands down here. Your hands has to be down. አዮ ማለት እጁን ከስር ማድረግ ነበረብኝ። ግን ወደ ጎኑ በላቸው። ወደ ጎኑ በቃ እጁን ከስር ማድረግ አለኝ። ያው ልክ ነህ በላቸው። ወደ ጎኑ አቤት የቲክቶክ ነገር አትበላቸው። ወይ ወደ ጎን አንቺ ደነስ ወንድ እስኪ ጎንደር አንቺ እውነት ጎንደር ልብ ካለሽ ነይ ጎንደር ልብ ካለሽ አንቺ ደነስ ሀገርሽ መግባት ማትቺ የምላስ ጀግና አህያ ባለግ ያሳደገሽ ደንቆሮ ነሽ። ኦኬ ደንቆሮ አንቺ ደነስ ተለጣፊ መጀመሪያ አማራ ለመሆን እልሽ ተወነስ ተቀዶ አማራ የሚባል ደም ሊገባብሽ ይገባል። እሺ አንቺ ደነዝ አህያ የነፋኑ አድኖ ዘረኝሽ ፋኑ አድኖ ወንድሜ ነው ራሱ መስዋዕት ያደረገ። ኦኬ ሂጂና ጠይቂ አድኖ ማን ነው ብለሽ ነገር ማለት ነው። አንቺ ከተናንት ዛሬ አክቲቪስት ነኝ ብለሽ መጣሽ እንጂ ቄስሽን ስታበጥሪ የነበረው ቢጎ የሚባል አፕሊኬሽን ላይና ኢንስታግራም ላይ ነው። ኦኬ ራቁታም ነሽ ሲጀመር ማለት ነው። ማንነት የሌለሽ ደንቆሮ በራስሽ የምታፍሪ በማንነትሽ የምታፍሪ እኔ እንትና ነሽ መናገር የምታፍሪ መጥተሽ ተለጠፍሽ ጎንደሬ ነኝ ብለሽ ከትናንት ዛሬ የመጣሽ ባለጌ ስዳደብ ደነስ ሴት ነሽ ማለት ነው። ዛሬ ልክ ነሽ አንቺ ነሽ ጭራሽ ላይ ጎንደር መጥተሽ ልታስፈራሪ ሰው ልትልኪ
አንቺ እኔ ላይ የማን ዘር ሆኖ አታውቂማ። የማን ዘር እንደሆነ የማን እህት እንደሆነ አታውቂ። ወንድ ነሽ አንቺ የፎከርሻትን አንቺ ያቺ የሰው መርቃ እንደሞቺ እባባ ቆማለች አዲስ አበባ ምትኖር አንቺና ሻት አድርጊ ይዟል። አንቺ ደነዝ የፎከርሻትን ካላደረግሻት ከኔ ጋር ነው ጸብሽ። የፎከርሻትን ካላደረግ እሺ ናቲ፣ ከሴትና ከወንድ በአጠቃላይ ማን ነው ቆንጆ? ወንድ ነው እንዴ? እንዴት ሴሽ እንዴት የደሃ ልጅ ሆነሽ ጥፍርሽን ስትሰሪ አለው የምትይው ልጅ አድቢ። ደግሞ መልክ የምትሰሪው ነገር ላስታውስሽ እንዴ ከመሰራትሽ በፊት በዚህ ጉንጭር ጥፍር ድስት ፍቀሽ ነበር። ግን ፍቅር ነው ለዘላለም የሚመስል ማንም የለም። ግን ፍቅር ነው ለዘላለም የሚመስል ማንም የለም። መካሪ ድንቅ መምህሬ ላንተ ነው ዜማ መዝሙሬ። ግን ፍቅር ነው ለዘላለም የሚመስል ማንም የለም። ሞጣ መጣ ደግሞ እንዳቶች ሄሎ አንድ ሰው ነው የምፈልግ። ሄለን ወርቅዬ ሰላም ጃኒ ጋር ሰላም ተባባሉ። ሞጣ ኖ እንዲህ አይነት ሰው አይመችም። ሄለን ካሰደብሽኝ ነገ አንቺ ነገር ማርያም ሞጣ ነና ቀራኒዮ ሞጣ ቀራኒዮ ደህና ነህ? በጣም ነው የምወድሽ ጃኒ። አይ እኔ ከሞጣ ጋር መነካካት አልፈልግም። እኔ በጣም ነው ማከብርህ። ትልቅ ሰው እኔ አልነካካም ከትልቅ ሰው ጋር። ለምን ትደበቂያለሽ? ዩረሚን ከሁለት ዓመት በፊት አስታወስክ? በዲፕሬሽን እኮ ነው ተከታይ ያገኘችው። ስማ ሞጣ እኔ ካንተ የሚመቸኝ ምን እንደሆነ ታውቃለህ? ተከታዮች ታረስ ቆስለ ስማ እኔ ካንተ በጣም ሞድልህ ንገርህ። ስማ ካንተ ሞድልህ ንገርህ። ችግር የለውም። አይ ችግር የለውም። ነይ አትፍሪ። አትፍሪ። እኔ ሴቶችን መንካት አልፈልግም። ምን አገባኝ? እኔ ጃኒ ምን አገባኝ? የራሷ መብቷ ነው። አለም እንደ ሄለን ማስገባት ትችያለሽ። አትፍሪ። እናንተ አሁን ሄለን ወርቅዬ በአፍሽ ተነስተሽ ቤታ እንዲና ብለሽ ስትሰድብኝ መልስ መልስልሻለሁ። በቃ ይሄን ነው በግልጽ ምነግርሽ። መቼስ ይደርስሻል፣ ሪከርድ ይደርስሻል። ነገም ብትሽ ብታወሪ ምን መልስ አልሰጥሽም። ለጠየቅሽኝ ነው አንቺ በአንደበትሽ ቤታ እንዲና አሽሙር ብትጽፊ አይመለከተኝም። ሰው የሚያስጨንቀው ራሱ መስሎ ሲታየው ነው። አንቺ ለጻፍሽው ነው አይመለከተኝም። ቤታ ብለሽ ስሜን ሜንሽን አድርገሽ ስትጠሪ ያኔ እመልሳለሁ። እምመልስበትን መንገድ ደግሞ አሳየዋለሁ እንዴት እንደምመልስ። ከዛ በተረፈ ሞዴሬተሮች መሳደብ ይችላሉ፣ ወዳጆችሽ፣ ደጋፊዎችሽ እኔን መሳደብ ይችላሉ። መብትሽ ነው ይለን። አንቺ ደጋፊዎች እኔን ይስደቡኝ መብታቸው ነው። ይለን ደጋፊ ውስጥ አለ። አቤት ቅዝቅዝ ያለ ድራፍት ስንጠጣ ቁጭ ብለን ከግቢ መልስ ትዝ ይለኛል። አርብ ማታ ቅዳሜ ማታ የተላከልችልንን ብር አብቃቅተን ወተን ቁጭ ብለን ቅዝቃዛ ድራፍታችንን ትያደርግን በስመ አብ ፕሮቴክሽን ኦ ማይ ጋድ ደስ ሲል ነበር። ግን የቤተሰብ ገንዘብ ሲሆን ለካ እንትኑም ይጣፍጣል ጋይስ፣ መጠጡም ይጣፍጣል። እኔ አሁን እኮ ካፌ ስጠጣው ሬት ላይ ጀመረ። አሁንማ ከቤተሰቦቼ በኋላ ደግሞ አብዛኛውን ጊዜ ወንዶች ነበር የጋበዙኝ። አሁን ግን አናፋሁና ከራሴ ውጪ ማለት ስለጀመርኩኝ ማለት ነው። አሁን ሬት ነው የሚለኝ ስጠጣው እንኳን ሊጣፍጠኝ። ይሄው እመቤቴን መጠጣት አልችልም። መጠጥ እንዴት እንዳስጠላኝ ሬት ነው የሚለኝ።
ለካ የሚጣፍጠው በሰው ገንዘብ ሲሆን ነው። ቱ ወይ መከሬ። ኢት ቢሪያኒ ለሊት ራሱ ቢሪያኒ አዝዤ ነው የበላሁት። ደግሞ የኛ ሩም ሲሆን ይጣፍጣል። ውጪ በለው አልጣፈጠኝም ነበር። የኛ ወይኔ ረሆዴ ጮኸ ነው። ወይኔ 7 ሰዓት ምንም አልበላሁም እኮ እስካሁን። ሰሞኑን ስጠፊብኝ ከሚስቴ ጋር ሲሳረኩብሽ ይቅርታ። እኔ ቅርብ ልህ ፈጣሪ ቀን ምን ይመስላል? ይሄ እኮ በጣም ትልቅ እኮ ወንጀል እኮ ነው። ወንጀል እኮ ነው። እስኪ እሷን ጠይቃት። እንደው አንተ ብትሳሳት እሷ አትመክረም? እሷ አትይዝም? ምን ብልግና ነው? ታዋትለም ከስንቱ ጋር እንደምንኖር ሃይ በይነ ሃይ አትናደጂ ጋይስ። ይሄ ካራክተር ነው ባይ ዘ ወይ። እኔ አልናደድም። እኔ ሁላችንም እንቀያየማለን እንደ ሰው። ማንም ሰው ብፁዕ የለም፣ እናስመስላለን እንጂ ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል። እሱ በጣም ትልቅ ውሸታም ነው ማለት ነው። አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበረ። የሆነ ጥሩ ሰው ደግሞ መጥፎም ይቀየራል። ተጎድቶም የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው። ከደረሰብን ጉዳት ተነስተን ነው ሌላ የምንጎዳው። ሰው እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን እኮ ማስመር እችላለሁ፣ ያ ሰው ማራቅ እችላለሁ። ግን ደግሞ ያ ሰው እንደሆነም አውቃለሁ። አት ሴም ታይም ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይም አጥፍቻለሁ። ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺም የሆነ ጊዜ ላይ የሆነ ሰውን አስቀይመሻል። ብፁዕ እንደሆንሽ አይተሽ ማን አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያ ሰው ነበርሽ። ስለዚህ እሱን ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል፣ አይ ሲ ዩ ላይክ አም ሶሪ አይ ሚን that doesn't mean ከኔ ጋር ጠብቃለሁ ማለት አይደለም። መስመሬን እጠብቃለሁ፣ ለቀቅላለሁ። ግን ደግሞ በፍቅር አይቼ በቃ ሰው እንደሆንክ ተገንዝቤ በልቤ አቅፌ ነው ጉዜን ቀጥለው እና ያ ልጅ ነው በቃ ፐርፌክሽን እንደሌለ ማወቅ፣ ማንም ሰው ብፁዕ መሆን እንደማይችል ማወቅ። በጣም ማስተዋይ ልጅ ነህ በእውነት። ቴንክ ዩ እግዚአብሔር ይባርክ። ሌላ ምን ይባላል? አሜን አሜን። ቴንክ ዩ። ሌላው በጣም ደስ የሚለው ደግሞ የቃም ኮጫት እንደው በሄክታር ቢለካ ባሌ ጎባን ያክላል። ቶም ከእናት ጋር ነው የምትኖረው? አዎ እናቴ ላለፉት 28 ዓመታት እንቅልፍ አልተኛችም ማለት ይቻላል። ምክንያቱም እኔ በጣም አቃቃሚ አስፈሪና ጨካኝ አቃቃም ነው። እኩለ ሌሊትም አይበቃኝም፣ የሌሊት ፈረቃ አለ። አንዳንድ ጊዜ 9 ሰዓት ቀሜ ቤት መጣና እንደ ኳክብት ተመራማሪ በራፍ ጋር ቆማለሁ እና ብዙ ነገር ነበር የሚጫወትብኝ የነበረው። በፕሮግራመር አልነበርኩም። ለቅሶ ወደ 37 ለቅሶ በልቻለሁ። በዚህ አጋጣሚ ይቅርታ አድርጉልኝ፣ እኔ አልነበርኩም። ለቅሶ እንኳን ሄደህ እንዳትደርስ ነው የሚያደርግ። በሽተኛ አትጠይቅም። ማህበራዊ ህይወቴ የተዛባ ነበር እና በጣም ከባድ ጊዜ ነበር ያሳለፍኩትና እናቴ በጣም አንገቷን ደፍታ ነበርና አለቅስም የነበረው እግዚአብሔርንም ለምን የነበረው እሷን ማስደሰት ነበር፣ ቀና ማድረግ ነበረ። በህይወት እያለች አሁን ተሳካልኝ። እንግዲህ ወደ 2 ዓመት ሊሞላኝ ነው። የሚቀጥለው ታህሳስ 30 አካባቢ 2 ዓመት ይሞላኛል። አሁን ዞሬም አይታየኝ ቦታው፣ ጓደኞቼ እዚህ ቦታ ላይ እዚህ ነገር ላይ የተዘፈቁት ትዝ ይሉኛል። ሳቁ፣ ጨዋታው ምናምኑ በጣም በህይወቴ ትልቅ ዩኒቨርሲቲ ነው። እሱን አልክደው። ሁሉም ሰው እንደሚወጣ ነው የማምነውና ብዙ ጊዜ ኪዳነ ምሕረት ሄጄ አለቅስባት ነበረ። በኋላ ላይ ነው ታህሳስ 30 ሁሉ ነገር አስጠላኝ። ያስኩትን ጫት በተንኩኝ። ቤት ገባው። እናቴን ማንም ሰው ይፈልገኝ የለም በይ ብዬ ስልኬን አጠፋፋው። ከዛ በኋላ 15 ቀን ቤት ውስጥ የመታደስ ጊዜ አደረግኩኝ። ከዛ ከ15 ቀን በኋላ የጸሎት መጽሐፍ ገዛው፣ ነጠላ ምናምን ያስኩና ቀጥታ ወደ ገዳም ሄድኩኝ። 6 ወር ዘግቼ ቁጭ አልኩኝ እዛ ቦታ ላይ።
ከዛ በኋላ ንስሐ ገባው፣ ስግደት ተሰጠኝ፣ ጾሙ፣ ጸሎቱ፣ ቅዳሴው፣ ኪዳኑ፣ እግዚአብሔርን መፍራቱ፣ መጽሐፍት ማንበቡ ስተቶቼን በሙሉ እንዲወለል እያደረገ በቃ ማምጣት ጀመረ እና በቃ በዛ በሱስ ውስጥ ሆኜ እዛ ቦታ ላይ የሚታዩኝ የነበሩ ነገሮች በሙሉ በእድሜ ውስጥ ያባከንኳቸው ጊዜያቶች፣ ሊሄድበት ሲገባኝ ያልሄድኩባቸው ቦታዎች ያባከንኳቸው ቻንሶች፣ እነዚህ ሁሉ ነገር እንትን እያሉ መጡ። መጨረሻ እግዚአብሔር አምላክ ይሄው ከዚህ ሁሉ ሱስ ያላገለኝ ማንም ሰው መውጣት እንደሚችል ነው። ወንድሞቼ፣ ጓደኞቼ፣ እህቶቼ ይሄን ፕሮግራም የሚከታተሉ ብዙ ቦታ ነው ሄጄ እኔ ያልቃምኩበት የአዲስ አበባ ሰፈር የለም። በቃምኩበት ሰፈር ልክ የአዲስ አበባ መስተዳድር መሬት ሊሰጠኝ እንደኔ ኢንቨስተር የለም። ለፕሮፌሰርም ጭምር የሚተርፍ